አሁን በዚህ ጨለማ ውስጥ ተኝተሃል፣ ወይም ስክሪን እያየህ እንደምትሰራ ራስህን እያታለልክ ነው። ግን በደረትህ ላይ ያ የከበደ ስሜት ይሰማሃል። በራስህ ሕይወት ውስጥ ተዋናይ መሆንህን አቁመህ ተመልካች ብቻ እንደሆንክ ሲገባህ የሚመጣው ያ የክብደት ስሜት። አንድ ቀን የወደፊት እኔነቴ መጥቶ ያድነኛል ብለህ የሌለ ሰውን ትጠብቃለህ። ያ የወደፊት ሰው የበለጠ ታታሪ፣ ደፋርና የማይደክመው ይመስልሃል። ግን ያ ሰው የለም። በዚህ ቪዲዮ ውስጥ የምትረዳው ነገር ቢኖር ያ ሰው ሊረዳህ እንደማይመጣ ነው። ምክንያቱም በየቀኑ ዛሬ ይቅር እያልክ በሹክሹክታ የገደልከው አንተ ነህ። አሁን ሰት ብሏል፣ እኔና አንተ ብቻ። የዛሬ ጠዋት ነን እንዴት እንዳሳለፍከው አስበው። ከእንቅልፍህ እንደነቃህ ስላሳለፍካቸው የመጀመሪያዎቹ ሰከንዶች። ወዲያውኑ ከእውነታው ለመሸሽ ፈልገህ ነበር አይደል? ዓይንህ ሳይገለጥ እጅህ ወደ ሽልኩ ላይ ሄደው። አንተ ምንም እያደረግክ እንዳልሆነ ላለማሰብ ሌሎች ምን እያደረጉ እንደሆነ ማየት ፈለግ። ዝም ብለህ ስክሪኑን ወደ ላይ ስትገፋ ዋልክ። ምንም የማይረቡ መልእክቶችን ስታይ ቆየህ። ነቅቶ መኖር የሚያስከትለውን ጭንቀት ለመርሳት አእምሮህን በዲጂታል ቆሻሻ መገበህ። ሕይወትህ እንዲህ ነው እየፈሰሰች ያለችው፣ በትልቅ ፍንዳታ ወይም በአደጋ አይደለም። እንዲህ በምትላቸው ምቹ ከሰዓቶች ውስጥ ነው ሕይወትህ እየሾለከች ያለችው። ሥራ በዝቶብኛል ብለህ ራስህን ታታልላለህ። ኢሜል፣ ጉዳይ፣ ዕቅድ አለኝ ትላለህ። ግን ይሄን ሁሉ ብናስወግደው ምን ይቀራል? ባለህበት እየረገጥክ ነው። ቀኑ ሲያልቅ ትደክማለህ። ግን ከዛሬ 5 ዓመት በፊት እሆናለሁ ብለህ ለራስህ ቃል ከገባህለት ሰው አንድ እርምጃ እንኳን አልተጠጋህም። ቀናት እየተበላለቁብህ ነው። ሰኞ ከሐሙስ አይለይህም። ይሄ ወር ካለፈው ወር ጋር አንድ ነው። የሆነ ምልክት ትጠብቃለህ። እውነተኛ ለውጥ ለማምጣት የሆነ ተአምር እስኪፈጠር ትጠብቃለህ። ግን እውነቱ ግን ትክክለኛው ጊዜ የምትለው ነገር የፈሪነትህን ሕመም ለመሸፈን የምትጠቀምበት ውሸት ነው። በውድቀትህ ውስጥ ባለችው ምቾት ሱሰኛ ሆነሃል። ምናልባት በሚቀጥለው ሳምንት የሚለው ብርድ ልብስ ሙቀት ሰጥቶሃል። ገናህን እየታጠብክ ከራስህ ጋር የምትገባውን ቃል ኪዳን አስብ። ታውቀዋለህ። በውሃው ስር ቆመህ ታስባለህ። ወኔ ይዘህ ነገ ሁሉም ነገር የሚቀየርበት ቀን እንደሆነ ትወስናለህ። ስለ ጠንክሮ መስራት በማሰብህ ብቻ ኩራት ይሰማል። ሥራውን ሳትሠራው የድል ስሜትን ትቀምሳለህ። ልክ ልብስህን ለብሰህ ስትወጣ ግን ዓለም ትጮህብሃለች። ያም ያቀድከው ራእይ እንደ ውሃ እንፋሎት ብኖ ይጠፋል። ቁርስ ሳትበላ ራስህን ትከዳለህ። ለከዳህከው ምስኪን ማንነትህ እንኳን ይቅርታ የመጠየቅ ጨዋነት የለውም። ጠላትህ የሀገሪቱ ኢኮኖሚ አይደለም፣ አለቃህ አይደለም፣ አስተዳደግህ ወይም ገንዘብ እጥረት አይደለም። ጠላትህ ካለህ አቅም ጋር በየቀኑ ድርድር ውስጥ መግባትህ ነው። ለአስፈላጊ ነገሮች ሰበብ መደርደር ላይ ፕሮፌሰር ሆነሃል። እየበሰበስክ እያለህ እያረፈትኩ ነው ትላለህ። ጊዜህን እያባከልክ እያለህ እየተዘጋጀሁ ነው ትላለህ። እጅህን ተመልከት፣ ሕይወትህን እይ። በእውነት ትኮራበታለህ ወይስ በማስመሰል ጎበዝ ሆነሃል? ሲመቸኝ እጀምራለሁ በሚል ሰበብ ለራስህ ቤት ሰርተሃል። ቤቱም አሁን ወሂን ሆኖሃል። አንድን ከባድ ሥራ ላለመስራት ስልክህን በከፈትክ ቁጥር ለውዳኪነትህ ድምፅ እያበረከትክ ነው። ቀላል መንገድን በመረጥክ ቁጥር ለውስጣዊ ማንነትህ አንተ ለድካም አትመተንም እያልከው ነው። ሚገርመው ደግሞ ይሄን እውነት አንተ ብቻ መውግህ ነው። ሌላው ሰው ጭንብልህን ነው የሚያየው። ጥሩ ነው ይሉሃል። ግን አንተ እውነቱን ታውቀዋለህ። ክፍተቱን ታውቃለህ። ሥራ ስለ ከበድክ ጅረት ስታይ ያሳለፍካቸው ሰዓቶች ይታወቁሃል። እንደ አዲስ ጀማሪ መታየቱን ፈርተህ የገደልካቸው ሕልሞችህ ይታወቁሃል። ጊዜ ተመልሶ የሚመታ ሀብት አይደለም፣ በየሰከንዱ የሚበላህ የሳት ነው። ይሄን ሁሉ ለማስተካከል 1000 ዓመት ያለህ ይመስላህ ትኖራለህ። የለህም። አንተ ራሴን እፈልጋለሁ እያልክ ስትባክን ሰዓቱ ጤናህን፣ ዕድሎችህን እና ብቃትህን እየሰረቀህ ነው። በ20 ዓመትህ ልታሳካዋቸው የነበሩ የሕይወት ዕድሎች አልፈዋል። በ25 ዓመትህ ክፍት የነበሩት መንስኤዎች እየተዘጉ ነው። ይሄን መስማት ያመሃል? ሊያመህ ይገባል፣ ሊያስጠላህ ይገባል። ምክንያቱም የምትፈልገው እውነተኛ ለውጥ መደረሻ አይደለም። የባንክ ሂሳብ ወይም የማዕረግ ስም አይደለም። በራስህ ጭንቅላት ውስጥ ያለውን የእርስ በርስ ጦርነት ማቆም ነው። ራስን መዋሸት ስታቆም ነው። በኋላ የሚባለው ቦታ ሕልሞች የሚበሰበሱበትና ወደ መራራነት የሚቀየሩበት መቃብር መሆኑን ስትረዳ ነው። ዛሬ ካልተቀየርክ ከ10 ዓመት በኋላ ማን እንደምትሆን አስብ። ተስፋ አደርጋለሁ የምትለውን ሳይሆን አመክንዮአዊውን ማንነትህን። ያንኑ ምርጫ መምረጥህን ከቀጠልክ፣ ለስሜቶችህ መገዛትን ካላቆምክና ሰበብ መደርደር ካልተውክ የት ነው የምትደርሰው? በገንዘብ የማይታከም ቁጭት የሞላው ያረጀና የደከመ ሰው ትሆናለህ።
በየመጠጥ ቤቱ እንዲህ ላደርግ ነበር እያለ ስለማይሳካ ሕልሙ የሚያወራ ሰው ትሆናለህ። ይሄ ይበቃሃል? ውርስህ ይሄ ነው? መለወጥ ደስ የሚል ስሜት አይደለም። መነሳሳትን መፈለግ አይደለም። መለወጥ ማለት ምንም ባዶነት ቢሰማህም ለራስህ የገባኸውን ቃል በየቀኑ የመፈጸም አሰልቺና ከባድ ሥራ ነው። የራስህ ባሪያ ከመሆን ይልቅ የራስህ ጌታ መሆን ነው። ቀላል መንገድ እያለህ ከባዱን መምረጥ ነው። ይህን የምታደርገው ለራስህ ስቃይ ስለምትመኝ ሳይሆን ቀላል መንገድ ወደ ገደል እንደሚወስድህ ስለገባህ ነው። ሌላ መጽሐፍ አያስፈልግህም። ሌላ ቪዲዮ ማየት አያስፈልግህም። ምን ማድረግ እንዳለብህ እኔ እንድነግርህ አትጠብቅ። ምን ማድረግ እንዳለብህ አስቀድመህ ታውቀዋለህ። ካወቅከው ወራት ምናልባትም ዓመታት አልፈዋል። ታላቅ ለመሆን ሰው ፈቃድ እየጠበቅክ ነው። ግን ማንም መጥቶ ፈቃድ አይሰጥህም። ብትወድቅ ዓለም ግድ የላትም። እንዲያውም አንተ ባለህበት ዝም ብለህ ተጠቃሚና ታዛዥ ሆነህ ብትቀጥል ለዓለም ይቀላታል። እውነቱ ይሄው ነው። እስካሁን ስትሸሸው የነበረው እውነት የምትፈልገው ሕይወት አሁን በምትመራው ተራ ሕይወት ስር እየተቀበረ ነው። በምቾት የምታሳልፋት እያንዳንዷ ሰዓት መሆን ከሚገባ ሰው ላይ የሰረፍካት ሰዓት ናት። ነገ ሰራዋለሁ በሚል ሺህ ትናንሽ ቢላዎች የራስህን አቅም እያረጥከው ነው። ጥሩ ስሜት እስኪሰማህ አትጠብቅ። ስሜት ውሸታም ነው። የምትፈልገው መነሳሳት ነገሮች ሲከብዱ ጥሎህ የሚጠፋ የጥሩ ቀን ጓደኛ ነው። አንተ መነሳሳት ሳይሆን ወገብ ያስፈልግሃል። በመስታወት ራስህን አይተህ እስኪያስጠላህና እስክትነቃ ድረስ መቆጨት አለብህ። አሁን ጸጥታው ተመልሷል። ይሰማሃል አይደል? ይሄ የሕይወትህ ሽውታ ነው። አሁንም ወደ ስልክህ ተመልሰህ ስክሪን መጎተት ትችላለህ። ወደ ዕቅዶችህ መመለስ ትችላለህ። ሰኞ ጀምራለሁ በሚለው ውሸትህ መሄድ ትችላለህ። ወይም ደግሞ ሰኞ ማለት በፍጹም ማለት እንደሆነ አምነህ መቀበል ትችላለህ። በራስህ ነፍስ ላይ ተመልካች ከሆንክ ሰንባበትክ። ከማየት አልፎ መኖር የምትጀምርበት ጊዜ አሁን ነው። ቀላል ስለሆነ አይደለም፣ ደስ ስለሚልም አይደለም። አማራጩ ልብህ እየመታ ባለ ሁኔታ ውስጥ በዝምታ መሞት ስለሆነ ነው። ምን ማድረግ እንዳለብህ ታውቃለህ። ሁልጊዜም ታውቀዋለህ። የቀረው ጥያቄ የራስህ ትልቁ ቁጭት መሆንህን ለማቆም ድፍረቱ አለህ ወይ የሚለው ብቻ ነው። ለራስህ የገባኸው ሰው ሁን። ይሄ ንግግር አንተ ልትሰማው የሚገባህ ከሆነ ቀጥሎ ምን ማድረግ እንዳለብህ ታውቃለህ። እስካሁን ስትሸሻቸው የነበሩት ልምዶችህን እንድንዘረዝራቸውና በእውነተኛ ሥራ እንድንተካቸው ትፈልጋለህ? እስከዚህ ድረስ ካየው ቪዲዮ አንድ ነገር ብቻ ብትወስድ እርሱ ይህ ነው። ስኬት የሚጀምረው ከአስተሳሰብ ነው። የስኬት ሚስጥር ቻናል አንተን ለማነቃቃት ብቻ አይደለም፣ እርምጃ እንድትወስድ ያስገድድሃል። እዚህ ተነሳሽነት፣ እውነተኛ ትምህርት እና የሕይወት አቅጣጫ ታገኛለህ። ሌሎችን ሲመለከቱ ብቻ አትቆይ። አሁን ተቀላቀል። የስኬት ሚስጥር የሚቀጥለው ደረጃህ ነው።